أعوذ بالله من الشيطان الرجيم أولم يروا كيف يبدئ الله الخلق ثم يعيده إن ذلك على الله يسير قل سيروا في الأرض فانظروا كيف بدأ الخلق ثم الله ينشئ النشأة الآخرة إن الله على كل شيء قدير يعذب من يشاء ويرحم من يشاء وإليه تقلبون وما أنتم بمعجزين في الأرض ولا في السماء وما لكم من دون الله من ولي ولا نصير والذين كفروا بآيات الله ولقائه أولئك يئسوا من رحمتي وأولئك لهم عذاب أليم أولم يروا آية ينجي كيف يبدئ الله الخلق الله فطرة ካልነበረ እንዴት አድርጎ እንደሚጀምርና ثم يعيده ከዛም እንዳልነበረ መልሶ ያደርገዋል። إن ذلك على الله يسير ያልነበረን ፈጥሮ ከጠፋ በኋላ እንደገና እንደነበረ አድርጎ ማምጣት በአላህ ላይ እኮ በጣም እኮ ቀላል ነው ብሎ ነቢዩላህ ኢብራሂም ዓለይሂ ሰላም አስረዳቸው። ቁል ሲሩ ፊል አርድ በመሬት ላይ ተጓዙ ተንቀሳቀሱ እስቲ በላቸው። ፈንዙሩ ተመልከቱ ከይፈ በደአ አልኸልቅ አላህ ፍጥረታትን እንዴት እንደጀመረ ثم الله ከዛም አላህ ዩንሺኡ ነሽአተ አልአኺራ የመጨረሻይቱን አፈጣጠር ለመጨረሻ ጊዜ የምትሆነውን አፈጣጠር ተጨባጭ ይፈጥራታል። ኢነ አላህ ዐላ ኩሊ ሸይኢን ቀዲር አላህ ይህን ሁሉ ሲያደርግ የሚሳነው የለም፣ ሁሉንም የማድረግ ችሎታ ስላለ ማለት ነው። ዩዐዚቡ መን የሻእ የፈለገውን ይቀጣል፣ ወየርሐሙ መን የሻእ የፈለገውን ያዝንለታል። ወኢለይሂ ቱቅለቡን ሁላችሁም ተገዳችሁ የምትመለሱት ወደ እሱ ብቻ ነው። ወማ አንቱም ቢሙዕጂዚነ ፊል አርድ የፈለገው የጉልበተኝነት ስሜት ቢሰማችሁም እንኳን የቂያማ ቀን በዱንያ በመሬት ውስጥም ማንንም አታይሉም፣ አታሸንፉ። ወላ ፊሰማ በመሬትም ያለው አያሸንፍም፣ የሚያይለው አይጠፋም፣ በሰማይም እንደዛው። ወማ ለኩም ሚን ዱኒላሂ ሚን ወሊይን ወላ ነሲር ከአላህ ውጭ የሚረዳ የሚያግዝ የሚጠብቅ ማንም የላቸውም። ወለዚነ ከፈሩ ቢአያቲላሂ ወሊቃኢህ ከአላህ ጋር በመገናኘትና በአላህ አንቀጾች ተአምራቶች የሚያስተባብል የሚክድ አካል ኡላኢከ የኢሱ ሚን ረሕመቲ እንዲህ አይነቶቹ ከኔ እዝነት ተስፋ ይቁረጡ። ወኡላኢከ ለሁም ዐዛቡን አሊም እንዲህ አይነቶቹ ለነሱ አሳማሚ ቅጣት አላቸው። ባለፉት አያቶች ላይ ሱረቱል አንከቡት 16፣ 17 እና 18 ስለ ነቢዩላህ ኢብራሂም ዓለይሂ ሰላም ነበር የሚወሱ። ነቢዩላህ ኢብራሂም ከአላህ ደጋግ ባሪያዎቹ አንዱ ናቸው። ከቆራጥ መልእክተኞቹም ናቸው። ነቢዩላህ ኢብራሂም ልዩ የአላህ ወዳጅ ናቸው። ወተኸዘ አላሁ ኢብራሂመ ኸሊላ ልዩ የአላህ ወዳጅ ናቸው። ደግሞ ዝም ብሎ ድግ አድርገው ያገኙት ሳይሆን ከአላህ ተውፊቅ በኋላ ለፍተው ደክመው ተንገላተው ያገኙት።
وإذ ابتلى إبراهيم ربه بكلمات فأتمهم በርካታ ፈተናዎች መጥተውባቸው ፈተናውን በአግባቡ ሰርተው በስርዓቱ ፈጽመው ነው ያገኙት። ይሄ ኢብራሂም ከሰሯቸው ትልልቅ ስራዎች አንዱ የተውሂድ ጠበቃ መሆናቸውና የተውሂድ አስተማሪ መሆናቸው። ሁሉም ሙእሚን ሽርክን ይጠላል። ነቢዩላህ ኢብራሂም ግን በተለየ ሁኔታ ነው መስዋዕት የከፈሉት። ህዝብ ተሰብስቦ በህዝብ ስምምነት ፍርድ ቤት ቀርበው በዳኞች ውሳኔ ሳይሆን በህዝብ ውሳኔ በእሳት ተቃጥለው እንዲገደሉ የተወሰነባቸው አንቱ የተባሉ የአላህ ሱብሓነሁ ወተዓላ ወዳጅና የተውሂድ ጠበቃ የሽርክ እንቅፋት ናቸው። ነቢዩ ኢብራሂም ዓለይሂ ሰላም በርካታ ዳዕዋዎችን አድርገዋል። ዋናው ግን ያዕቡዱላህ ወተቁሁ አላህን በብቸኝነት አምልኩት፣ አትዝረክረኩ። አላህ ጋር በተያያዘ ጠንቀቅ በሉ፣ ከባድ ነውና ጉዳዩ። ማታውቁ ከሆናችሁ እወቁ። ኢንኩንቱም ተዕለሙን ብታውቁ ከሆነ ተነግሯችኋል፣ አደብ ያዙ ብለዋቸዋል። እነሱ አይተዋቸውና ግን ዋናኖች ብንገዛቸው ስለሚል አላህን አንተውም ብንቀላቀል የሚል ሀሳብ ነበራቸው። ኢብራሂም ታዲያ ኢነማ ተዕቡዱነ ሚን ዱኒላሂ አውሳንን ናቸው። ከአላህ ውጭ እኮ እንገዛለን፣ እንሰግድላቸዋለን፣ እንታዘዛቸዋለን የምትሏቸው ጣዖታት ሰብስባችሁ እኮ ነው እና ከአላህ ዘንድ ባለሟል ናቸው፣ ከአላህ ዘንድ ክብር አላቸው ብትሉት ወተፍሩቁነ ኢፍከን ቅጥፈትን ውሸትን ይፈጥራል። ውሸትን ፈጥራችሁ ያመጣችሁ ኢነ ለዚነ ተዕቡዱነ ሚን ዱኒላህ አላህን ትታችሁ ወይ ከአላህ ጋር የምትገዟቸው ላ የምሊኩነ ለኩም ሪዝቀን የአንድ ቀን ምሳ ማቅረብ የሚችሉ አሁን የምንተነፍሳትን አየር ማምጣት ከሰማይ በማውረድ ከመሬት በማብቀል አንዲት ፍሬ ጤፍ ማምጣት አንዲት ፍሬ ስንዴ ገብስ ማምጣት ሰማዩን ዝናብ የያዘው ጊዜ በጅምላ ነው አምላኪውን ተመላኪ የምንጫጫው። إن الذين تعبدون من دون الله لا يملكون لكم رزقا أنت رزق أنت بنسوي جملة بقى صوم يكبرون وجمعون يعملون المشي مثلا أن تقوتون أسماء الجنة بغير وجه من يوم من تعطون السواد ልጅ ይሰጡናል። ልጅ ይሰጡ ሚስታቸው ናቸው። ሚስት ይሰጡ ሚስታቸው ናቸው። ያከበሩ ሚስታቸው ናቸው። ባይሆን ዱዓው ሊያከብር ይችላል። ምስኪንን ብትረዳ፣ ዲንን ብታግዝ፣ የተቸገረን ብታግዝ፣ የተቸገሩ ሰዎች ኸይር መስራት የሚያውቁ ሰዎች ውለታ የዋልክላቸው ምስኪኖች ያ ረቢ ብለው ለአላህ ቢሆኑ አላህ ሊያደርግ ይችላል። ዘጋ ተቃውሞ በራሳቸው ግን አቅም ያላቸው ማንም አካል የለም። ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቅ ሲሳይ ከፈለጋችሁ ከአላህ ብቻ ፈልጉ። ወዕቡዱሁ በብቸኝነት አምልኩት። ወሽኩሩ ለህ ለስራው ለተግባሩ ለእንክብካቤው ስትሉ አላህን አመስግኑት። እምቢ ካላችሁ ግን ኢለይሂ ቱርጀዑን ወደ አላህ ብቻ ነው መመለሻችሁ። የቆያችሁትን ቆይታችሁ የከረማችሁትን ከርማችሁ መመለሻችሁ ወደ አላህ ብቻ ነው በላቸው። ወኢን ቱከዚቡ ይህን ሁሉ እያሉ እየመከርኳችሁ እምቢ ብላችሁ ካስተባበላችሁ ችግር የለባችሁ። እንዴት ለቀድ ከዘቡ ኡመሙን ሚን ቀብሊኩም ከእናንተ በስተፊት የነበሩት እኮ ህዝቦች አንቢያ ሙርሰል ተልኮላቸው አስተባብለው ረብሸው አምሰው አታምሰው ብዙ ረብሻ ፈጽመዋል። ከዛስ የሆነ ነቢዩ ነቢዩማ ምን ችግር አለው? ወማ ዐለ ረሱሊ ኢላ አልበላጉል ሙቢን በመልእክተኛ ላይ ያለው ቁጥጥር መልእክትን አድረስ ብቻ ነው። የመቀበል ያለመቀበል ፈንታ ለራሳችሁ ነው። መን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ፈለገ ይመን ያልፈለገ ደግሞ መካድ መብቱ ነው። ግን ኢነ ለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን የከፈረ ሰው ያለምንም ረሕመት ይባላል ባጠገቡ እንኳን ኢነ ረሕመቲ ወሲዐት ኩለ ሸይ የአላህ ረሕመት ሁሉንም ያካትታል።
ለሙሽሪክ መላካት ብቻ ቅንጣት ያህል ረሕመት የሚባል ነገር የለም። ነቢያችን ዓለይሂ ሰላቱ ወሰላም يقول في حديث البخاري إن الله قسم الرحمة 100 قسم. الله رحمة 100% كفرتها ከ100% አንዱን ለኸልቁ በሙሉ ዱንያ ላይ ይቆጣል። 99 ረሕመት እሱ ጋር አስቀርቶታል። በተላከችው በአንድ ፊቱ ነው። ከብት እንኳን ሳይቀር ጥጃዋ ጡት እንድትጠባ በእግሯ እንዳረግጣት ብላ እግሯን ብድግ የምታደርገው ከብት ላም እኔ በላኩት ረሕመት ነው። የውመል ቂያማ ሲሆንሳ 100% ረሕመት እንጂ ለፍርድ ቀርባል። ኢነ ረሕመቲ ወሲዐት ኩለ ሸይ የኔ ረሕመት ሁሉንም ያዳርሳል። ግን የሚጻፍለት ግን ረሕመትን በቀጥታ የሚያገኘው ግን فسأكتب عن الذين يتقون ዱንያ ላይ ጠንቃቃ የሆኑ በተቋ ሀያታቸውን ያሳለፉ አካሎች ብቻ ናቸው። وما على الرسول إلا البلاغ المبين. ታዲያ ነቢዩ ኢብራሂም ዓለይሂ ሰላም አወለም የረው ይህ ሁሉ ደም ነበር እንደው እንዴት አልታየው? አሁን እዚህ የሆነ ሰው ወደዚህ ግድግዳ ሲጋጭ ወደዚህ ሊነዘር ይጋጫል። አንድ የግድግዳ ላይ ነው ወደዚህ ይጋጫል። እንደው ቀና ብሎ ይሄ መስኮት እዚህም በራ ያወጣል በዛም በራ አወለም የረው አንተ አይነት በተተበላ መውጫው በሩ የት ነው ብለህ ትንሽ አታስብም? ሂደት ምን እንዴት ትላል? አወለም የረው እንዴት ማሰብ ያቅታቸዋል? እንዴት አይመለከቱም? ምን ነው كيف يبدئ الله الخلق؟ الله فطرة من بيت الجبران فطرة الله إن جمر المرء ثم يعيده كذب مجلسه كتب الأشياء كتفع إن دبر مملس كونت يأتي كامل أحيانا من لم يكن اليوم يقول الكافر ميكفر منافق تسبسبه كفرون አጣጥሞ በሚስጥር ከሙሽሪክ ጋር የሚሰራ እኛም ወንጀለኛ የሆነው የአላህን ክብር ያልተገነዘብን ከአላህ ፊት ነገ ቀርበን እንጠየቃለን የሚል ስሜት ከልባችን ማደር የተሳነብን ዋናው ምክንያት ሞቶ መቀስቀስ አለ የለም የሚለው አጀንዳ ላይ ሸክ ስላለ የዲን ሊኖረንማ አኼራውን ወቢልአኺረቲ ሁም ዩቂኑን በአኼራ የቂን ያላቸው ከተባሉትማ ምንም እኮ የለም እኮ በቃ ዱንያ ውስጥ ሁሉም የሚመለከት ነው የሚመስለው። አኼራ የመጨረሻ ዓለም ጀነት ያለው ጀሃነም ያለው ዓለም ረሕመት ያለው ገضብ ያለው የአላህ እዝነቱ የአላህ ቁጣ ጀነቱ ጀሃነም ካፊሩ ሙእሚኑ ተለይቶ ወምታዙ ልየውማ አዩሃ ልሙጅሪሙን እንደሚባል የእውነት እርግጠኛ ብንሆን መች የሆነ ችግር ይፈጠራል። ችግሩ የቂን ችግር ነው። ስለዚህ የቂን ችግር ስለሆነ የዓቂዳውን መስአላ ኮርኩሮ ነው ሱብሓነሁ ወተዓላ ቁርአን ይመስላል። እኛ ብዙ ጊዜ መሳይል አቅርያ ስናነሳ በተደጋጋሚ እንደምነግራችሁ ጭቅጭቅ ያለበትን ክርክር ያለበትን አጀንዳ ነው የምንሸመድደውና ያም ሐቁ ሐቅ እስከሚሆን ድረስ መብራራት መገለጥ አለ። ግን የዓቂዳው ትልቅ የችግር ቦታ የላኢላሃ ኢለላህ ሸርጦች ባሉ ሹሩጥ ላኢላሃ ኢለላህ የሚባሉ ስድቁ የቂኑ የዓቂዳው ትክክለኛ ማንነት አላህን የሚያከብር ልቦና አላህና ነቢዩ የተናገሯቸው እውነት ናቸው የሚል የቂን ውስጥ የምትቋጠረው ከጀነት ለመግባት ፍንቅል የሚያደርግ ከጀሃነም ለመራቅ ምሽሽ የሚያደርግ ኢማን ሰሆነ የእሷ ጸር ምንድን ነው ሲባል አላህ መፍጠር ይችላል። ከፈጠረ በኋላ ሲገድል ሲሞት አይተናል። ብዙ ሰው ቀርናል። ግን
የሞቱት የተቀበሩት እንደገና ተቀስቅሰው ለፍርድ ይቀርባሉ። ቀልባችን አንደበታችን ጋር አዎ ቃለብን አለቀ። በቃ አቂዳው ያቺን ክፍተታችንን ለመሙላት አላህ አወለም የረው አያዩም እንዴ ከይፈ ዩብዲኡ ላሁ ልኸልቅ አላህ ፍጥረትን እንዴት አድርጎ እንደፈጠረ አይመለከቱም ወይ? ለምሳሌ ራሳችንን ብንወስድ አላህ እኛን ፈጥሮናል። አሁን ማለት ነው አቡበክር የዛሬ 20 ዓመት ዱንያ ላይ የለም። አቡበክር የሚባል ልጅ የዛሬ 20 ዓመት ቀረው ይህ መስጊድ ከተሰራ ትላንት አይመስልም? ለምን ነው የዛሬ 20 ዓመት አቡበክር የሚባል እዚህ ዱንያ ላይ ይሄ ያ ብቻ ይመጣል ብሎ የሚገምትም የሚያስብም የሚጠብቅም አንድ አካል ሱልጣን ሁላችን هل أتى على الإنسان حين من الدهر لم يكن شيئا مذكورا شيء كنت أتى أبو بكر ولا أباط ولا النات ولا النات أباط ولا أباط أباط عندك كذا ذكر من الله براسه بروسس بقضائه وقدره وحكمته وفضله أبو بكر يقال أعوذ مسكين كتشلو وأنا بكار حديث مسألة كتشلو أولا كيف يبدئ الله الخلق أبو بكر المفتر إني الجمرة انتنا تقاب انتنا نبالي ولد يتولد صوت انتنا يتقاب صوت انتنا والفتر ولد انتنا ተጋብተው እንትና የምትባል ልጅ ወለዱና የዘች ሴት ልጅ የዛኛ ወንድ ልጅ ተጋብተው አቡበክር የሚባል መጣ። ሲጋቡ ሊጫወቱ ሊዝናኑ ምናምን እንጂ ይህ ልጆቹ ቁጭ ብሎ አይቶ ሚልአትላ ይሆናል ብሎ እኛም እነሱ የማይቀምጡ ይህን ልጅ ኢንፎርሜሽን كيف يبدئ الله الخلق بعد أن لم يكونوا شيئا مذكورا ከዛ በኋላ ተገኝቶ መጣ አቡበክር መስሚያ ጀርባ መመልከቻ አይንም አለ ማሰቢያ ህሊናም አለ እጅም አለው እግርም አለው ألم نجعل له عينين ولسانا وشفتين وهديناه النجدين فلاقتحم العقبة وما أدراك ما العقبة فك رقبة أبوبكر كيف يبدئ الله الخلق على أنية الناس من نطفة ثم من علقة ثم من مضغة مخلقة وغير مخلقة ثم على التعليم ይህን በአንክሮ የተመለከተ ثم يعيده ከዛ መልሶ ወደ ነበረ መመለስ መግደል ثم أماته ይሳነው አይሳነው ይውያየ መስለስ የሞተ የነበረውን እንደገና ደግሞ ወደ ነበረበት ህይወት መመለስስ ይሳነው አይሳነው ለምንድን ነው የማይሳነው? አወለም የረው كيف يبدئ الله الخلق ثم يعيده إن ذلك على الله يسير يا رب لمن كذلك لأنه جل جلاله إنما أمره إذا أراد شيئا أن يقول له كن فيكون هو سلام واليوم ما هو الرجال سلام هي حقيقة لا تمارون لا تمارون لا سيتم لونهم لا عجبوا لا عربوا من الشام من الولاد من التنكر من القصة قال أن الرسول نجم تقول مالت ነጭ መሆኑን ጥቁሩ መሆኑን ጥቁር መሆኑን ሲነገረው አይገባም። ቁል ሲሩ አሁ ከመንደር ወጣና እስኪተንቀሳቀስ ጥሩ ነው። በተደጋጋሚ የምንላቸው ስደት፣ ሀገር ለቆ ስደት፣ ወደ ሌላ ሀገር መሄድ መራር ተግባር የማይመችን ተጨባጭ በርካታ ሰው ይጎዳል፣ ሀገርም ይጎዳል፣ ወገንም ይጎዳል፣ ሚስት ትጎዳለች፣ እናት የወለደች ትጎዳለች፣ እሱም ራሱ ይጎዳል። ግን ወጣ ገባ ማለት
ሀገርን መጎብኘት የአዲስ አበባ ልጅ ወደ ድሬዳዋ፣ የሐረር ልጅ ወደ ጅጅጋ፣ የጅጅጋ ወደ ሰመራ፣ የሰመራ ወደ ደሴ፣ ደሴ ወደ ባህር ዳር፣ ከባህር ዳር ወደ ወልቂጤ ወደ ጅማ ሲሩ ፊልአርድ መንቀሳቀስ ተረከ። የመንደር ልጅ የሆኑ ሰዎች ለአኺራም አይመቹም፣ ለዱንያም አይመቹም። የመጨረሻ መሀይም ሆኑ። ደግሞ በጣም የሚገርመው እዛው ሰፈር ተወልደው እዛው አድገው እዛው ያሉ ሰዎች የተዘጋ በፓስወርድ የተዘጋ ጭንቅላት ነው። እነዚህ ከኢትዮጵያ ወጥቶ ውጭ ሀገር ለትምህርት ወጣና 3 ዓመት ነው 3ኛው ዓመት ላይ ያገኘ ዩኒቨርሲቲ ዲግሪ ስማር ሃይስኩል ላይ ብቃት ካላቸው መምህራኖች ጋር ስኖር ያልተማርኩትን ከኢትዮጵያ ውጭ ወጥቼ ተምሬያለሁ። ቁርሲ ወፍላ ማለት ለምንቀሳቀስ በተለይ ለትምህርት ለእውቀት ለማደግ መንቀሳቀስ በረካ ሰው የተለያዩ ነገሮችን ተመልክቶ አስተሳሰቡን ቀይሮ ለራሱም ለወገኑ ለሀገሩ ተስፋ ሆኖ የሚመጣው ሲንቀሳቀስ ነው እና መንቀሳቀስ በረካ መሆኑ እንግዲህ ለመጥቀስ ታሪክ ነው። طبعا ሚለው ቁርሲሩ ፊል አርድ ፈንዙሩ ከይፈ በደአ አልኸልቅ አላህ ፍጥረትን እንዴት እንደጀመረ እንደው ተንቀሳቀሱና ተመልከቱ ብሏል። በበርካታ ቦታዎች ልታዩ ትችላላችሁ። እንደው ሀገር ጀምሮ ሲያልፉ ህፃናት ብለው ተወልደው ላይ ተማሪ የነበሩት መምህራን ሲሆኑ ተረጂ የነበሩት ረጂ ሲሆኑ በርካታ እውቀት አሉ። መንደር ላይ ቁጭ ብሎ የሚውል ሰው ተዋላ ሆነ አንዳንድ ወንድሞች በቃ እስርስር ያለ አቅም እስርስር ያለ መንቀሳቀስ አይወዱም። ከሰፈር መውጣት አይችሉም። ከዚያም የዚህ ሰፈር ኮተቤ ምን ነበር አዳማው ምን ነበር? አዳማው ገጠር ነው ይመስላል። ድሬዳዋ የፋራ ሀገር ነው ይመስላቸው። ጅጅጋም ያልታደለ ሰው ጅማ እንደዚህ ገጠር በቃ ዋታ ያለ እንስሳ ማየት በራሱ ትልቅ እጽዋቱን መመልከት፣ እርሻውን፣ የሰውን ባህል፣ የሰውን አገር፣ የልማቱን ተጨባጭ፣ የቀነሰውን፣ የጨመረውን፣ ያዘገውን፣ የቀረጨጨውን ሁሉንም መመልከት እውቀት ይጀምራል። እናንተ አሁን ኢንጂነር በሙያቸው በርካታ ዲዛይኖችን ስትመለከቱ የግንባታ ሚንሶችን ስታዩ ለዕቃ ማምጣት ቻይና ስትሄዱ ሀገር ያለውን የግንባታ ማቴሪያል ብዛት ስራ ለማቅረብ የሚጠቀሙት መንገድ፣ የግብርና መንገዳቸው፣ የምህንድስና መንገዳቸው፣ የኮንስትራክሽን እንትናቸው፣ ሀሳባቸው፣ ገንዘብ እንዴት እንደሚገኝ፣ ስራ እንዴት እንደሚጀመር፣ በቀላሉ እንዴት እንደሚቀበር፣ ከሰው ጋር እንዴት እንደምትግባባ፣ እንዴት እንደምታስተምር ሰው ኮተቤ መንግስት ኮሌጅ የተቋቋመ አዋቂ ሆነ እንዴት እንደምታስተምር ነው። ምክንያቱም ሁሉም ዓለም ነገር እንዴት እንደምታስተምር ያስተምር ሁሉም እውቀት ይፈልጋል። ተረስት ከሳቀሱ እንጂ እዚህ እየተናሆነ የኮተቤ እውቀት ማግኘታችንና ዛሬ የሆነ ቦታ ላይ የተቀመጡ ሰዎች አሁን የአቂዳ መጽሐፍ ሲነሳ፣ የፊቅህ መጽሐፍ ኺላፍ ሲነሳ፣ የሆኑ አሐዲቶች ሲነገር በቃ አዲስ ነገር መጣብን ምናምን ይላል። የቻይና ቴክኖሎጂ አሁን ሰዎች ምናምን ያሳያቸው የዚህ መጠናዎች የፋራ ነው ሆኑ ይችላል። ቻይና ያደገች ያለች ወስቱ ምዕራቡ በጣም ነው በቴክኖሎጂ ያደረው። ገጠር ያሉት መሻይኮች እኮ ባጋላቸው ግንኙነት ምናምን ደስ አለሚለ ሬዲዮ ሰዓቱን ሲናገር በሬዲዮ አምኖ መጾም ሐራም ነው። ለምን? ሬዲዮ የሸይጣን ነው። ሸይጣን ተላላቸው ይታረቃል። ሰው የሆኑ ነገሩ የተረሱ ቁል ሲሩ ፊል አርድ ፈንዙሩ ከይፈ በደአ አልኸልቅ በጣም ተንቀሳቀስ። ይሄ ሬዲዮ ከማስ ሚዲያዎች አንዱ ነው። እንዴት ነው ሬዲዮ? ምንድን ነው ሬዲዮ? ምንድን ነው ሚዲያ? ምንድን ነው ማህበራዊ ሚዲያ የምንላቸው? ምንድን ነው ፌስቡክ? ምንድን ነው ቲክቶክ? ምንድን ነው ቴሌግራም?
ምንድነው ዋትሳፕ ቴሌቪዥን ምንድነው ጃሂልነት አለመማር ወሲሉ ታውሽቶኑ ከበዳሽ ይሄ ሁሉ ግንዛቤ ሲኖር ነገር ቶሎ ይገባል። አላህ ከማ በዳአኩም ተዑዱ እንደጀመራችሁ ይመልሳችኋል። ይግዛ ክርክር ያስፈልገው ጭቅጭቅ ያስፈልገው ይሄ ነው። አላህ ምን አለ? ثم الله ينشئ النشأة الآخرة መጨረሻ ነው የመጨረሻ የተናፈቀው ነገር ከዛ በኋላ ሞት የለም። ከማ የቁሉን ነገር መካና እንደሚሉት ረበና አመተነ እትነተይን ወአሕየይተነ እትነተይን ፈአዕተረፍና ቢዙኑቢና ፈሀል ኢላ ኹሩጅ ሚን ሰቢል አመተነ እትነተይን ወአሕየይተነ እትነተይን ነገ ይላል አላህ يقول يا ربنا فانظروا كيف بدأ الخلق ثم الله ينشئ النشأة الآخرة إن الله على كل شيء قدير إن ذلك على الله يسير يعذب من يشاء يفلق أكاركة وكفر يعذب بعدله بفتنه اللهم كفر ويرحم من يشاء بفضله يفلق أكاركة الرفاة يا زندتان وإليه تقلبون አጥፊውን አልሚውን ወደ አላህ ብቻ ነው የሚመለሰው ማለት ነው። ወይኔ ተቆላሉ ማለት ቀላሉ ማለት ተቅሌሙ ገበቶ ማለት ሞታ ነበር ሐድ ነበር የመጨረሻው መገበት ነው ማለት ወኢለይሂ ቱርጃዑ ወኢለይሂ ተቆላሉ ወደሱ ተከታተሉ ነው የትመለሱ ባላቸው የሞቱ ሰው የሞቱ ኸልቅ አሁን አሜሪካ ያለች እንዴት ብሎ ማለት ይመልስ እንዴት አለ ወማ አንቱም ቢሙዕጂዚነ ፊል አርድ ወላ ፊሰማ በምድር ያለ በሰማይ ጭምር ያሉት እኮ አላህን ያሸንፉ የሚያድኑ አንድ አካል من أشد منا قوة كم يبلغ حيا لو ناسا من تصوتكم الله يجعل تقوى تنجي قولنا لك رأيتم الذي سيوضع تنجي كاتب لا أفنسا اسكيوتا من أخرى إن ذلك على الله يسير إن الله على كل شيء قدير لا الله مستعان وما أنتم معجزين في الأرض ولا في السماء إنما يشهد التفرع ولا ستتوب التفرع وتوبوا إلى الله جميعا أيها المؤمنون لعلكم تفلحون قال تعالى وما لكم من دون الله من ولي ولا نصير ሰላሞች ረዳት ጠባቂ አጋዥ የሚባል ከናካቴው የላችሁም። አንተ ሰው አንድ ጠባቂ የለም። ከአየር ጠፍታል አንድ ጠባቂ የለም። ምን ትክክል ይህንን ነው والذين كفروا بآيات الله እንዲህ እየተራራናቸው በአላህ አንቀጾች የሚያስተባብሉ ወልቃኢሂ ከአላህ ጋር መገናኘት የሚባል የለም ብለው የሚያስቡት ሰዎች ኡላኢከ የኢሱ ምን ረሕመቲሂ እንዲህ አይነቶቹ ከእዝነት የተስፋ ይቆርጠዋል ተስፋ ወኡላኢከ ለሁም ዐዛቡን አሊም እንዲህ አይነቶቹ ለእነሱ አሳማሚ ቅጣት አላቸው ናቸው። ይህን ማለታቸው ነቢዩላህ ኢብራሂም ዓለይሂ ሰላም ይሄ ዳዕዋ የነቢዩ ኢብራሂም ዳዕዋ እስካሁን የሚገርሙት ይህን በሙሉ ከነገራቸው በኋላ ምን ቢሉት መልሱ ስሙት ማለት ነው። فما كان جواب قومه إلا أن قالوا اقتلوه أو حرقوه فأنجاه الله من النار
إن في ذلك لآيات لقوم يؤمنون وقال إنما اتخذتم من دون الله أوثانا مودة بينكم في الحياة الدنيا ثم يوم القيامة يكفر بعضكم ببعض ويلعن بعضكم بعضا ومأواكم النار وما لكم من ناصرين. فما كان جواب قومه ينبي الله إبراهيم ومن سأبتوا إلا أن قالوا ما نتعجم جي اقتلوا إبراهيم القدرت أو حرقوا وإن بأسا أكاتم كما نتوج لا تستعجوا سفي مع باريا مارس ما قميت عن شارهم فأنجاه الله من النار الناس وصلوا هذا الرب فترة الله ينك أسعف نجاة وقتوا برنا آخرا إن في ذلك عند زيادة كسب التاريخ لا آيات لقوم يؤمنون ما من لم يفلسوا بركاتا ملكتوች አስተማሪ የሆኑ አናቅስቶች አላቸው። وقال إبراهيم አላቸው إنما اتخذتم من دون الله الله ትታችሁ የያዛችሁት እኮ አካል አውታንን አቅመቢስ ጣዖታትን ሰብስባችሁ ነው መወደተ በይነኩም في الحياة الدنيا በዱንያ ህይወት ውስጥ በመካከላችሁ በፈጠራችሁት የግል መዋደድ ተነሳስታችሁ ስለምንወደው የምንመልከው ስለምንወደው የሚገዛው አይነት ነገር ነው። ከዛስ አንተ ለምንድነው እንትናን የማትከተለው ሲባል ኧረ እናቴን እወዳታለሁ እናቴ ይከብዳታል፣ አባቴን እወዳለሁ አባቴ ይከብደዋል፣ ሀጂ እንትና አቶ ገሌ ይከብደዋል በሚል ነው ወደ ኩፍሩ አንዳንድ ጊዜ ሰዎች ስለሙስሊማቸው ይከብደዋል የሚላቸው አባቴን ይከብደዋል የሚሉት ይሰማል ስለሚል እንትናን ላለማስቀየም ብለው በይሉኝታ የማይሰሙ ሰዎች አሉ። አሁን የነቢዩ ሰለላሁ ዐለይሂ ወሰለም በቃ ሊሰም ዳር ላይ ደርሶ ነበር፣ ጫፍ ላይ ደርሶ ነበር እና ሙጀህ እነዚህ የተቃራሙ ተሰብስበው ነበር። ታማኝ ጠይቀው እንደ አባቴን አላህ ትሽከኝ ነው አጣፉ እንደ መጨረሻ ላይ ተመለሰ ነበር ማለት ነው። ታዲያ ነው እሱ ጋር እንደው እሱ ጋር ነው ለቤት ተማስ ለምን ታማኝ إنك لا تهدي من أحببت ولكن الله يهدي من يشاء يبلغ الله لا يستطيع جاءت إلى ثم سبحانه وتعالى الله إبراهيم ومكة بهم الأعلى ثم يوم القيامة كما كان من الجزيل يكفر بعضكم ببعض كفلوا بكفلوا كلام ويلعن بعضكم بعضا كفلوا يرجمون ومأواكم النار مملشات جهنم أصحابنا وما لكم من ناصرين رداتوا لأنك ففتم من الله لكن الجمهور أهلا سلام نبي الله إبراهيم وبنتنا الله نبي الله إبراهيم وبنت كفراته ዒናዳቸው ኩራታቸው ትዕቢታቸው ሐቅን በባጢል መገፍተራቸው በጣም የሚያናድድና ቀን የሚሰወር ነበር። የስሜት ስላላቸው እንደመተሩቱ የሆኑትና ተውሒድን እጅግ የሚያደርጉት ነቢዩ ኢብራሂም በተረጋጋና በሚያሳምን ቃላት በሚያሳምን አረፍተ ነገሮች ከገለጹላቸው በኋላ የነሱ መልሶቻቸው የሆኑት ኢላ አንቃሉ ግደሉት ማስረጃ ከደረሰ በኋላ ሁኔታውን ካወቀ በኋላ ግደሉት የሚባል መመሪያ የሚሰጠው ይሄ የመጨረሻ የክፉ የእርጉም ሰው ባህሪ ሰውን መግደል ከባድ ወንጀል መሆኑን አያውቁም። የእነሱን ሀሳብ ስላልተቀበለ ብቻ ካስተሳሰባቸው የወጣ ያሉትን ሀሳብ ስላቀረበ ብቻ እቅትሉሁ ግደሉት አው ሐሪቁ
ወይም አካቶች ማለታቸው በጣም የሚያሳፍር ነገር ምናሉ ያንን አያት ያለው ቃሉ ብኑ ለሁ ቡንያን ትልቅ ግንብ ገንቡ ፈአልቁሁ ፊል ጀሒም ጀሃነም እሳትን ላይ ወርውሩታል። ምንድን ነው ያደረጉት? ያው ሱረቱ ሁድ ላይ ሱረቱ ቀሰስ ላይ ሌሎችም ሱራዎች ላይ እንደተጠቀሰው ነቢዩላህ ኢብራሂም ዓለይሂ ሰላም ያንን የሚያመልኩትን ጣዖት በመጠረጋ ከመጡት በኋላ እንደው በቀደዚህ እንደርሳል አካው በኋላ ምንም ከራህመትንም እርምጃ መውሰድ ነው ስለመከለሉ ማን የስራ የሰራ ስላቸው من فعل هذا بآلهتنا سمعنا فتى يذكره يقال له إبراهيم قال سوف سياسته سمتنا أتوا به على أعين الناس هزب في تكرار الطوارئ فأصدروا كعبه أن ترجع الرسولات على ربكم يسر برفعه كبيره كالنسو طلقوا من وزارة وساتوا منه أنت تقول الشيء كلمة كهول تستشعر لما على كل تقطون تتواجدون يقولون مدرسهم سجلنا لكم كيف تفعلوا يستطيع ما أعطيكم يستطيع من الله بأساس الكافر يعني أستطيعوا يقول كثير رحمه الله حشدوا في جمع أحطاب عظيمة مدة طويلة نرجل بزي انجاز السبب سرق الكويت الأبواب نرجل بزي بعض المفسرين ستستور هم نبي الله إبراهيم የሚቃጠሩ እንጨት ለበረካው እያሉ ሴቶች ሁሉ ህፃናት ሁሉ እየተሰበሰበ እያመጣ የሆነ ዋሻ ውስጥ ያስቀምጡ ነበር። እስከዛ ድረስ ግንብ ተገነባ። ግንቡ ላይ እንዲወጣ ከዛ እንደዚህ በወሰንጠር አድርገው ገፍትረውለት እዛ አርቀው ወደ ዋሻ ውስጥ እንዲጥል አድርገው እብኑ ለሁ ቡንያንን የሆነ ከፍ ያለ ቦታ ያሉና ከዛ በወሰንጠር እንደዚህ አድርገው ወሩ ወደ እሳት የሚጥልላቸው እንዲሆን አደረጉ። ከዛም በኋላ እሳቱ እንዲነደድ ተደረገ። የቆሉ ከዚር ረሒመሁላህ ፈርተፈዐ ለሀቡን ኢላ አናን ሰማ የሰማይ ጫፍ የሚደርስ የእሳት ነበልባል ነው። ከዛ ምድጃ ይወጣል። የሰማይ ጫፍ የደረሰ ጉሙ ጋር ደመና ጋር የደረሰ የእሳት ነበልባል የእሳቱ ነበልባል ላይ የደረሰ ነው። እዛ ይህንን አደረጉ። ወለም ቱቀድ ናሩን ቀጡ አዕظሙ ሚንሃ እሳት በዚህ ልክ እሳት ተነዶ በሀይል አይታወቅም። እንደዚህ አይነት እሳት ተዘጋጅቶ አይታወቁም። አላ ኩሊ ሓል ኢብራሂም ጋር ሄዱና እጃቸውን ወደኋላ አስገባቸው። እንደዚህ ወስፈንጠር እንዳልኳቸው እንደዚህ አድርገው እሳቸውን አስገባቸውና ثم قذفوا به فيها እሳት ውስጥ በኃይለኛ ጉልበት ወረወሯቸውና እሳት ውስጥ እንዲወድቁ አደረጓቸው። እዛ ታስረው መንጀል እኮ ይሄ ወስፈንጠሩ ልክ እንደተዘጋጀ መላኢካው ሁሉ ተንጫጫ። የተውሂድ ደጋፊ የአላህ ኸልቅ ሁሉ ተንጫጫ። ጅብሪል አላስቻለው። ኢብራሂም ጋር መጣ። ኢብራሂም አላቸው ነበር ያው የሚሆነውን እያየ ነው አላቸው። እንደውም እናደርግ ይችላል እናግዝ አንተ ምንም አትፈልግም ይሄ ነው ከአንተ አማኒን ከፈላት ጅብሪል ከአንተ ምን ነገር ምክንያቱም ታዛዥ መሆኑ ስለሚያውቁ ጅብሪል እኮ በቁርአን አላህ ሸዲዱ ቁዋ ጉልበቴ ፈሰራ ጉልበቴ ስለሆነ አንተ ተከተለኝ ተብራራይ ተከተለኝ ምን ላድርግ ስላቸው አማኒ ከፈታ አይና አላህ ተሰላችሁ ምን ይላችሁ ስላቸው ያያል እሱ የሰማ ሱን ማከራን ተናገረ አሁን ነው ስለዚህ ነው ያለ ጠንቋ የሚሽኪል የሚያለው የሚመጣው ወደ ዘመን አባል ተፈታ ምን ይጠቅማል? ምስራቅ
በተለይ ጫት ካሚሆን ውጭ ይደዱ አቅም ነው ገርታ ضعف الطالب والمطلوب درو روح الجزء مرارة تقصر مرارة بين المكان فتمشي بس كمان لا تنقل لم يكن هذه راح يكون الجزء هو لسه سمعت كلمة أكيد يوم هذا متى أكيد كمان هذا تفضل أكيد آخر يوم متى أفضل كهذا يكون الجزء كله لأن خرافته غير موجودة. هذا سوى جبريل الله بكلام النبي أما منك فلا إله أنت متجهك عن الناس من هذا تقول لا. تذكروا يا أخوان فاسجدوا واعبدوا ربكم وافعلوا الخير لعلكم تفلحون. اللهم صل اللهم بارك. إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له. وبذلك أمرت وأنا أول المسلمين. إنه على كل حال يعني الرجال لم يثبت به الله كشف بعضه زلزلوه إلى صورة تكسى إلى الله هنا لا تستكسوا فأرادوا به كيدا فجعلناه من أسفلين. إبراهيم ገዘር ያለ ሴራ አስሩበት ወራናቸው ተደረገላቸው። እንዴት ያደረገ ነው ስትለው ቁልና ያደረገው ኩን ማለት ብቻ ቁልና ምን አልከራ ያና ዋንቺ ሰዓታና ለበይ ኩኒ በርደን ወሰላም አላ ኢብራሂም በኢብራሂም ላይ ቀዝቃዛ ደግሞ ሰላማዊ ይሆናልና የሰረሰበው ሰማይ ጣራ የነካው ነበልባል እሳት ኢብራሂምን ፈሙን ኮሽ ያደረጉ ወጥተው እንዲመለሱ አደረጋቸው። በዛ ጭካኔ አባትየውን ጨምሮ የዛ አካባቢና የዘመኑ ሰው አስተባብረው የአላህን መልእክተኛ የአላህን ረሱል ከኡሉል ዐዝም አንዱ የሆኑትን የአላህን ልዩ ወዳጅ በምቀኝነትና በክፋት እርምጃ የወሰዱበት በዚህ መልኩ ሲሉ ነቢዩላህ ኢብራሂምን የመጨረሻ ቀናቸው ተሰበረና ኢኒ ሙሃጅሩን ኢላ ረቢ ሰየህዲን ካሁን በኋላ ስደት ነው የሚሄደው እኔ የሚመቸኝን ቦታና ሁኔታ እሱ ጌታ ይመራኛል ብለው የሁሉ አስኪ ማህበረሰብ ትተው ባለቤታቸውን ሳራ ብቻ ይዘው ወደሚሄዱበት ሄዱ። አላህ ታዲያ ምን አለ? فأنجاه الله من النار فأساءت نجاه فتكلم فأنجاه الله من النار إن في ذلك لآيات لقوم يؤمنون فزدناهم مما لا تبصرون شرك الآن وقال السمي بالله የሚገርም አንቢያዎቹ አጃኢብ አንደበት ቁርአን ነው ሲፈልግ እንዲያደርጉ ይበርቱ ይነግራል። አጃኢብ ነው። ካፈለገ ደግሞ ጥሪ ያወጣል። አማራ አንጃ ነው ተካት ሌላ ባይቆጥ ቆላ ያለው ኩኒ በረዶ ሰላም አለይሂ ወሰለም ይቆራል። እዚህ ጋር አንጃ ነው ሌላ አያት قالوا ابن له بنيان فألقوه في الجحيم قال فأرادوا به كيدا فجعلناهم أسفلين تنقل الصوت حول المعصوم قرآن الكريم يجمع على الصوت الدرس الكلام قفوا يبدو شيخ الشيخاء شيخ اليوم أراد المخلص لأكثر الأكتوب لو نشيخ على أطوال الخير أقول نبي الله سبحانه وتعالى كذبه قصة غير الله كثير الكفر درس عليه سطول الكفر نقول من جنة شيخات نقول أنبياء تأفتوا نبدا تغير فأرادوا به كيدا فجعلناه أسفل كل ذلك
خلينا نقرأ ثم يوم القيامة يكفر بعضكم ببعض ويلعن بعضكم بعضا فآمن له لوط وقال إني مهاجر إلى ربي إنه هو العزيز الحكيم ووهبنا له إسحاق ويعقوب وجعلنا في ذريته النبوة والكتاب وآتيناه أجره في الدنيا وإنه في الآخرة لمن الصالحين. فآمن له لوط آمن الله عليه السلام آمن له لوط وقال رحمه إني مهاجر إلى ربي إني ولدت عليك ستاشني إنه الله هو العزيز الشناف والسنة عزيز من الذي لا يغالب من أكان ما يتقع تاجلو يما يشنفت يمجر رشا بكل نجر كامل القوة يدور هو العزيز حيان السنة الحكيم تبين السنة فله نبي الله إبراهيم عليه السلام سنعكه الله عزيز من هو الذي لا يغالب أصلا ما كان تعلم ما جنوه عزيز الله حكيم ولا تتركوها أن يتركوه تبين من الحكمة في ذلك أن العلماء فراج مالته لأنه يحكم بالعدل وفتح الفاتنة يوم القيامة كل نبي الله إبراهيم إذا الجد سلسله من لو مسلسله فعدله يفادى ونضع الموازين القسط يوم القيامة فلا تظلم نفس شيئا كما كان يسير يتفكر ميزان الله أسكمنا ميزان الله أسكمنا ميزان جميع الأعمال ثم زمان ومن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره كل ما يعمل ووهبنا له إسحاق ستنا إسحاق ستنا لما بركنا يعتبرون الدول الخليل كافرون منافقون يولد الأنبياء وجود إبراهيم بركنا أو بركنا ليش بيرو ليش لإبراهيم نسيتهم نبي ورسول لأن نبي ستركوا من الدنيا ما يتبقى الدنيا إلا كعبات مسكين يموت درس أهم غم الدنيا تمرت بتودك ويتنسى ويقرأ كذا وهذا كذا لفات بلفات تكمل راسو شلو أباتو أباتو قال هي الدنيا فرق الجوار أباتو مستوى أباتو جيزو يا أباتو بسيار بسيار مكان لا نبي الله إبراهيم تسألتو عندنا بس تركينا ثمانية يعرفوا متوعامة يعرفوا صوم متوعامة يعرفوا صوم سوى الجنة استرجلنا ولا الدنيا لم الذي يتسدر يجمعون الكذب أن أمينة عبد الله بن عبد المطلب بمنظومة وظنون وكاشفة يودس يقول الرجال يجرمشتها يا الله سبحانه الله سبحانه صوت سيف يعقايو بعد يعقايو حكيم بيجيبه عن مليون بيكفر وأصلا مليون بيكفر تايا مليون قدره الله يهب لمن يشاء إناثا ويهب لمن يشاء الذكور أو يزوجهم ذكرانا وإناثا الله تفلق أكل والولد تفلق أكل سيسيتي تفلق أعطامه كان فلق يشاء له كل الناس إن الله على كل شيء قدير يفلق سيسيتي سيسلم يعلمون أطفال
የሀቡ ሊመንሻው በኮርኔል ቦታ ላይ የልጅ ስጦታ ሲባል የስጦታ የአረበኛ ቃላቶችን ሁላቸውን እንኳን አይጠቀም። ለምሳሌ ሰጠ ማለት አጣይቀ እትያምታል አጥይቱከ መለክቱከ ሁሉንም አይጠቀም። ወሀበ ደግሞ በእኛ ገር ቋንቋ ወሎኛ ብቻ ነው ትክክለኛ ጀባ አሁን ለሱ አይፈዳል። ጀባ ተማለ ቃሉ ስለሚመች አንዳንድ ቀበለኛ ቃል ለሁለት ቦታ ተስማሚ ማገኘዋል ማለት ነው እንጂ እኛ አካባቢ ለማግኘት ፈልጌ ሚናካል ووهبنا له إسحاق لإبراهيم بن جبار ويعقوب يلج أدركا يعقوب بن جبار وجعلنا في ذريته النبوة فيعقوب زر فإبراهيم زر إبراهيم يلج أدركا نبيነት የሚባለው በሙሉ ሰንቆን ያልፋ አድርገናል። ወልኪታባ ከአላህ የሚሰጠውን ቁርአን መጽሐፎች በሙሉ ተውራት፣ ኢንጂል፣ ሌሎች ሱሑፍ ኢብራሂም ወሙሳ ሁላቸውን በዛ እንዲያልፍ አደረግንና ወአተይናሁ አጅረሁ ፊ ዱንያ የድካሙን የልፋቱን የስቃውን እንዳሉ ያሰጠነው ወኢነሁ ኢብራሂም እሱ ፊል አኺረቲ ለሚነ ሷሊሒን የውመ ቂያማ ከደጋጎቹ ቁርአን ተደርጎ ከሚመደቡት ነው ናቸው። ነቢዩላህ ኢብራሂም ትልቅ ሰው ናቸው። ትልቅ ሰው የመጨረሻ ከሚያስደስተው ነገር ትልቅ ልጅ ሲኖር፣ የትልቅ ሰው የመጨረሻ ደስታ ትልቁ ልጅ ትልቅ ልጅ ሲሆን የመጨረሻ የሚገርመው እሳቸውን ዘር ከመቃል ተዓላ ወጀዐልና ፊ ዙርሪየቲሂ ኑቡወተን እንዳለ ያዕቆብ ልጅ ቢወዱ ነቢዩላህ ዩሱፍን ነቢይ አላህ አደረጋቸው። ወረደ ፊ ልሐዲስ ዐንደ ኢማም ሙስሊም አነ ሰሓበተ ሪድዋኑላሂ ተዓላ ዐለይሂም سألوا رسول الله صلى الله عليه وسلم من أكرم الناس يا رسول الله؟ إلا يا رحمة الله على رسول الله إلا تلك سوى الله تلك سوى الكريم تلك سوى يوسف نبي الله ابن نبي الله ابن نبي الله ابن خليل الله عليه السلام. زي ما قلت في مسألتنا زمرو زمرو زي عرقو مسجد زي أميان سيتي قناة تمرت لي سنة جاء سنة الدين لي سنة حتى سنة سنة لما قستدع أحكي إذا ለወገን መከራ የአባትና የእናት ማፈሪያ የሆነ ልጅ ነው ከደግነቱ ከማንነቱ የተነሳ አባት ሳስቶን ስብስብ የሚልለት ልጅ ነው እንጂ ልጅ ማለት እንደው ልጅ ነው ምን ያመጣብን ይሆን ሱራ የሚቆም ልጅ ነው የሚያቅስ ነገር የሚያስተናግድ ምን ያደርጋል? የሀገር መድኃኒት ነው። የሀገር መድኃኒት የመዝሙሩም ተገን የዳዕዋ የመጨረሻ ደጋፊ የዲን አጋዥ የተውሒድ ጠበቃ ልጅ ለአላህ ለነቢዩ ያለው ፍቅር ከግንባሩ ያስታወቀ ሲማሁን ፊ ውጁሂሂም ሚን አሰሪ ሱጁድ የሚባል በሞት ዛባት ሊሆን ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ የሚል ልጅ ነው እንጂ ምን ልጅ አለኝ ማለት እኮ ጨረሻ
አንተ አላህ ጋር ያለህ ቀረቤታ በተውሒድ ጉዳይ፣ በኢማን ጉዳይ፣ በጀነት በጀሃነም፣ በአላህና በነቢ፣ በሐቅና በባጢል አጀንዳ የመጨረሻ የአላህ ሰው ከሆኑ ዱንያ ላይ የአላህ ሱና ሆኖ ያልጠበቀው በላ ሊያጋጥምህ ይችላል። ላኪን ወአተይናሁ አጅረሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሳሊሒን መባረክ ነው። ይህ ያለ ድካም የሚሆን ነገር ስለሌለ አላ ኩሊ ሓል አላህ ስብሓነ ወተዓላ ከደጋጎቹ አላህ ያድርገን። የነቢዩ ኢብራሂም ታሪክ እዚህ ላይ ያበቃል። በአመነ ለሁ ሉጥ አመነባቸው ብሎ አላህ ዘግቶታል። የነቢዩ ኢብራሂም የወንድማቸው ልጅ ነው ተብሏል። ሉጥ እብኑ ሐራን እብኑ አዘር ነው የሚባለው። ከእሳቸው ወገኖች ከሱ ውጭ አመነ የለም ብለዋል። ከሴት ደግሞ ሳራ ናት እምራቱ ኢብራሂም ነቢዩ ኢብራሂም ባለቤት ነች። አላ ኩሊ ሓል ሁለቶች ነበሩ በዛ ዘመን የነበሩት። ሳራ የመጨረሻ የነቢይ ተከታይ የመጨረሻ ቆንጆ፣ ቁንጅና ደግሞ ከሷ በላይ የለም። የመጨረሻ መንገድ ላይ ራሱ ሰው አላስቀምጣት ሽፍታው ብሎ ለማባለት ሞክሮ ነበር። እንዲህ ዋቴና ዋድረው ፊ ዱንያ የተባለው ባንዴ ነው። አደጋ አላህ ያስያዘላቸው ዱርጌዎች አላ ኩሊ ሓል እንደዚህ ነው። ኢብራሂም ጋር ተያይዞ አንድ ሐዲስ አሰማችሁ። ነቢዩላህ ኢብራሂም ኢኒ ሙሓጅሩን ኢላ ረቢ ኢነሁ ሁወል ዐዚዙል ሐኪም ብለው ባለቤታቸውን ይዘው አላቀው ተካላቸው። በመንገድ ላይ አንድ ጀባ ሽፍታ አጋጠማቸው። ኢብራሂምን መጀመሪያ እዛቸው ብሎ ኢብራሂምን ወሰዳቸው። ምንህና አላቸው። ሚስቴ ናት ካሉ ሚስቱን አይን ላይ ስለማያስደፍር ይገሉት። ከገደሉ በኋላ ከዛ ወደ ምስሊቱ ወደ ማባለት ይሄዳሉ። ያንን ስለፈሩ ነቢዩ ኢብራሂም ዓለይሂ ሰላም ምንኛ ትሉት ያይተኛ ከዛ ቆይ በጥያቄ ሶስት ተለቃቻሉና እሷን ሳስጠራት ነቢዩ ተወዱና ሳራ አላት ነበር። አሁን ጠይቀውኝ ምንህ ናት ብለውኝ ባለቤቴ ናት አላልኩም፣ እህቴ ናት ነው ያልኩት። ፈላ ቱከዚቢኒ የእኔን ሀሳብ ቀይረሽ እኔ የተናገርኩትን ቃል ቀይረሽ እንዳታከፍችኝ፣ እንዳታስዋሽ። ምንሽ ነው ከተባልሽ ወንድሜ ነው ብለዋል። ለምንድን ነው የምትዘምቱት ብላቸው ፈኢነሁ ለይሰ ዐላ ወጅሂ ልአርድ አሐዱን ሙእሚኑን ገይረኪ ከአንቺና ከኔ ውጭ እዚህ መሬት ላይ በአላህ የሚያምን ማንም ስለሌለ እኹወተል ኢስላም ስላለን ያንን አስቤ ነው። ፈአንቲ ኡኽቲ ፊዲን የዲን እህቴ ነሽ ደግሞ ሚስቴ ነሽ ለማለት ነው ብለዋታል። ቁርአኑ ግን ፈአመነ ለሁ ሉጡን ፈአመነ ለሁ ሉጡን ዐላ ወጅሂ ልአርድ ማንም ሙእሚን የለም ያለንና ያላንቺ ብለዋታልና ምን ለማለት ተፈልጎ ነው? አላሁ አዕለም ለማለት የፈለጉት ነቢዩ ኢብራሂም ለይሰ ዐላ ወጅሂ ልአርድ ሙእሚኑን ዘውጃኒ ባልና ሚስት የሆኑ ሙእሚኖች ያላንቺ ለእኔ የለም ማለታቸው ነው። ባልና ሚስት የሆነ ለምሳሌ ነቢዩ ሉጥ ባልና ሚስቶቹ ግን አለ ነቢዩ ሉጥ ብቻ ናቸው ሙእሚኑ። ስለዚህ ፈአመነ ለሁ ሉጡን የሚለው እዚህ ቡኻሪ ሐዲስ ጋር አይገጭም ለማለት ነው። ሄዶ ነቢዩ ኢብራሂም ይሄ የሚያስደምመው ታሪክ ነቢያችንን ዓለይሂ ሰላቱ ወሰላም ያጽናናል። አባቴ ኢብራሂም ቅድመ አያቴ እንደዚህ በጣም የተንገላታ በጣም የተቸገረ ሰው ነበር። እኔ የሚቸገራለሁ እነሱ እንደሰበሩ ወይ እንደሰበር እንደታገሱ እኔ የሚታገስ የሚል ኃይለኛ ትምህርት ለነቢዩ ዓለይሂ ሰላቱ ወሰላም ይሰጣቸዋል።
ለመከሩ ሙሽሪኮችን የኢብራሂም ወገኖች ያን ሁሉ ግፍ ፈጽመውበት እሱን ነጃ አውጥተን እነሱ ግን ጉድ ሰርተናቸዋል። ጓደኛ ሲታማ ለሌላ ስማ ነውና እናንተ ላይ ችግር እንዳይመጣባችሁ ተጠንቀቁ የሚል መልዕክት የሚያስተላልፍ ነው። أسأل الله جل جلاله ويوفقنا إياكم لما يحب ويرضى وأن يجعلنا من المخلوقين ومن يجعلنا هداة المهتدين غير ضالين ولا مضلين وصلى الله وسلم على نبينا